ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ርህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም የጠፋችው የኢረም ከተማ ታሪክን ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። የኢረም ታሪክ ጥንታዊ መነሻ ያለው ሲሆን ይህ ታሪክ በቅዱስ ቁርአን ውስጥም ተጠቅሷል። ታሪኩ በታላቅነታቸውና በቅንጦት አኗኗራቸው የሚታወቁት የአድ ህዝቦች የገነቧትን አስደናቂ ከተማ ይገልጻል። ኢረም በረጃጅም ምሰሶች ያጌጠችና በውበት ወደር የሌላ ከተማ ነበረች። ሀብቷና ብልጽግናውም ዓለም አይቶት የሚያውቀው እንደነበረ ይነገራል። ይሁን እንጂ የአድ ህዝቦች ትዕቢተኞችና የማይታዘዙ ሆኑ፣ ከእምነታቸውም ራቁ። በታሪኩ መሰረት ከተማዋን ሙሉ በሙሉ የቀበረና ምንም አይነት አሻራ ያላስቀረ አስከፊ የአሸዋ አውሎ ንፋስ ቅጣት ወረደባቸው። ይህ ተረት ለኢረም የአሸዋ አትላንቲስ ወይንም አትላንቲስ ኦፍ ዘ ሳንድስ የሚል ቅጽል ስም አሰጥቶታል። ይህ ማለት ደግሞ በአሸዋ ማዕበል የተዋጠ ስልጣኔ የሚል ስያሜን እንድታገኝ ያደረጋት ሲሆን ከዚያ ጊዜ ጀምሮ የጠፋችው የኢረም ከተማ የአረቢያ ትልቅ ሚስጥር ሆና ትኖራለች። የጠፋችው የኢረም ከተማ የታሪክ ሰነዶችን ሚስጥር ስንመረምር የኢረም ከተማ ምሰሶዎች ያሏት ስትሆን በቅዱስ ቁርአን ውስጥም በሱረቱል ፈጅር ከ6ኛው እስከ 8ኛው አያ ኢረምን በምድር ላይ አቻ ያልተፈጠረላቸው ረጃጅም ምሰሶዎች ያሏት ከተማ በማለት ይገልጻታል። ይህም ከተማዋ የነበራትን ወደር የለሽ ግርማ ያሳያል። የአድ ህዝቦች። ኢረም የአድ ህዝቦች ዋና ከተማ ነበረች። እነዚህ ህዝቦች ከእስልምና በፊት በአረቢያ የነበሩ፣ በኃይላቸው በላቀ የስነ ህንፃ ጥበባቸውና ግዙፍ ህንፃዎችን በመገንባት የሚታወቁ ነበሩ። በጣም ድሮ ማለትም ነብዩላህ ኑህ አለይሂ ሰላም ካለፉ በኋላ ማለት ነው። ሸዳድ ቢኑ ኢረም ቢን አዋድ የተባለ ዓለም ላይ ትልቅ ተጽዕኖ ፈጣሪና ኃያል ንጉስ ነበር። በዚያ ዘመን ዓለም ምንም እንኳን በተለያዩ ንጉሶች የምትመራ ብትሆንም ነገር ግን ሁሉም ንጉሶች ተጠሪነታቸው ለዚህ ኃያል ንጉስ ነበር። በዚህ ንጉስ ግዛት ውስጥ የሚተዳደሩ ህዝቦችም የመጀመሪያዎቹ አድ በመባል የሚታወቁ ህዝቦች ሲሆኑ የሰውነታቸው ግዝፈትና የጉልበታቸው ጥንካሬ ለመግለጽ ያዳግታል። አላህ ሱብሓነሁ ወተዓላ ለነዚህ ህዝቦች ሁድ የተባለ ነብይን ላከላቸው። የተላከው ነብይም ዳዋውን ማስተላለፍ በጀመረ ጊዜ ንጉሱ በምትለው ጌታ ካመንኩ ምን ይሰጠኛል ብሎ ነብዩን ጠየቀው። ነብዩላህ ሁድም በአላህ ካመንክ በወርቅ የተሰራች የሆነችን ህንፃዎቿና ክፍሎቿ ከላይም ከታችም ወርቅ የሆነችን ጀነት በተለያዩ ጌጣጌጦች አሸብርቆ አላህ ይመነዳሃል አለው። ንጉሱም ይህንንማ እኔው ራሴ ዱንያ ላይ እገነባዋለሁ፣ ከሞት በኋላ ያልክ ቃል የምትገባልኝን አልጠብቅም በማለት 1000 አዛዦችን ሰብስቦ ለእያንዳንዱ አዛዥ 1000 ሰራዊት በመመደብ በተንጣለለ ሜዳ ላይ ለም በሆነ ምድር ላይ የምንጭ ውሃዎች የሚበዙባት ስፍራ፣ ተራሮች የሌሉባትና ንጹህ አየር የሚሰፍንበትን ስፍራ ፈልገው እዚያ ስፍራ ላይ ትልቅ የወርቅ ከተማ እንዲገነቡ አዘዘ። በ1000 አዛዦች የሚመሩት የንጉሱ ሰራዊትም አጋዥ ሰራዊቶቻቸውን በማስከተል በምድር ተበትነው የተባሉትን መልክዓ ምድር ፍለጋ መትመም ጀመሩ። ከብዙ ፍለጋ በኋላ በመጨረሻ በየመን ምድር ከሚገኙት ከፍተኛ ቦታዎች ላይ ሐድረመውት በመባል የሚታወቀው ግዛት ላይ ንጉሱ ያዘዛቸውን ስፍራ አይነት አገኙ። በመቀጠልም በጊዜ የነበሩትን የግንባታ ባለሙያዎች በመሰብሰብ ባለ 4 ማዕዘንና 240 ኪሎ ሜትር ስኩዌር የሚያህል ስፋት ያለውን ከተማ ለመገንባት ፕላኑን አውጥተው አጠናቀቁ። ከዚያም ንጉሱ ወታደሮቹን ምድር ላይ በሰዎች እጅና በከርሰ ምድር ሰዎች የቀበሩትን ወርቆችና የተለያዩ ጌጣጌጦችን አስገድደው እንዲሰበስቡ ባዘዘው መሰረት
ለግንባታው ግብአት በቂ የሆነ ማቴሪያል ተዘጋጀ። በመቀጠልም በከበሩ ድንጋዮችና ጌጣጌጦች መሰረቱ ተጀመረ። ህንፃዎቹ ሳይጀመሩ ገና የከተማው መሰረት ሲጀመር የሩቅ አገር ሰዎች ሀገራቸው ላይ ሆነው ግንባታው ይታያቸው ነበር። በመቀጠልም 360 ሺህ ትላልቅ ህንፃዎች ተገነቡ። በእያንዳንዱ ህንፃ ውስጥ ከወርቅ ከዘበርጀድና ከአልማዝ የተሰሩ ርዝመታቸው 100 ክንድ የሚያህሉ ምሰሶዎች ይገኙበታል። በምሰሶቹ ላይም በወርቅ የሆነ ጽሑፍ የተጻፈባቸው ናቸው። በዚህ ሁኔታ ግንባታው በሚያማምሩ አጓጊ ክፍሎች ትላልቅ የወርቅ ፎቅ ወደ ላይ ደረደሩ። በመቀጠልም በከተማይቱ ላይ ከወርቅ የሆነን የውሃ መፍሰሻ ቦይ አዘጋጅተው አልማዞችን፣ ብሮችንና ሌሎችን ጌጣጌጦች በውስጡ እንደ አሸዋነት በተኑ። ከዚያም ይህንን የውሃ መፍሰሻ ቦይ ተከትለው የሚወርድ የሚያማምሩ የዘንባባ ተክሎችንና የተለያዩ ዛፎችን በመደዳ ተከሉ። በመቀጠልም ለከተማይቱ ርዝመቱ 100 ክንድ የሚያህልና ስፋቱም 20 ክንድ የሚያህልን ወርቅ ከአልማዝና ከዘበርጀድ የተገነባ 4 ውብ በሮችን ከገነቡ በኋላ በከተማይቱ ክልል ውስጥ የተለያዩ ጌጣጌጦችን እንደ ድንጋይነት በተኑ። ይህን ካጠናቀቁ በኋላም በተለያዩ ጌጣጌጦችና ወርቆች እጅግ የሚያጓጉ ውብ የሆኑ 100,000 ጉልላቶችን ገንብተው እያንዳንዱን ጉልላት ርዝመት 500 ክንድ ያህልም ወደ ላይ ከፍ አደረጉት። ጉልላቶችን የገነቡት በአራቶቹ በሮች ዙሪያ ሲሆን በጉልላቶቹ ላይም የተለያዩ ስዕሎችን በወርቅ ስለውበታል። 500 ዓመታትን የፈጀው እላስጨራሹ የግንባታ ሥራ በዚህ ሁኔታ ተጠናቀቀ። ድሮ 500 ዓመት ማለት በአንድ ሰው ዕድሜ ምንም አልነበረም። ግንባታው ሙሉ ለሙሉ ከተጠናቀቀ በኋላ ለባለ አዕማዷ ከተማ የሚሆን ምቹ ፍራሾችንና ማስዋቢያ መጋረጃዎችን ለመሰብሰብ ወደ አራቱም አቅጣጫ ሰራዊቱ ተበተነ። ከሐርና ከተለያዩ ውብና ምቹ ጨርቆች የተሰፉ ፍራሾችንና መጋረጃዎችን አሰባስበው አሰናዱ። በመቀጠልም ለከተማይቱ የሚሆኑ የወርቅ ብሮችን፣ ትሪዎችን፣ ጆኮችን፣ ኩራዞችንና የተለያዩ መገልገያዎችን በሚያምር ሁኔታ አዘጋጅተው በየቦታው አስቀመጡ። ይህ ብቻ 10 ዓመታትን ፈጅቷል። አሁን ከተማይቱ ተሟልታለች። ለሰው ልጆች ቅንጦት ማሟያ ያስፈልጋል የተባሉ ሽቶዎች፣ ቅባቶችና የተለያዩ ቁሳቁሶች በሙሉ ከነምግቦቻቸውና መጠጦቻቸው ተዘጋጅተዋል። ሙሉ በሙሉ ከተማይቱ ተገንብታና ተውባ ከተጠናቀቀች በኋላ ሸዳድ ኢብኑ ዓድ ኢብኑ ኢረም የተባለው ንጉስ ከዙሪያው 1 ሚሊዮን እንስቶችን በሐርና በወርቅ አስውቦ በማስከተል ወደ ከተማይቱ መትመም ጀመረ። በሱ ቤት ሁረል ዐይኖችን አስከትሎ ጀነት እየገባ ነው። ንጉሱ ልክ ከተማይቱን ለመግባት ሲቀርብ የከተማይቱ ውበት ደንቆት ቆም በማለት ይኸው ሁድ የተባለው ነቢይ ከሞት በኋላ እያለ ቃል የሚገባውን ጀነት እዚሁ አገኘው ሲል ተናገረ። በመጨረሻም ንጉሱ ወደ ከተማይቱ ከመግባቱ በፊት አላህ ሱብሓነሁ ወተዓላ ከፍተኛ የሆነ ተምዘግዛጊ አውሎ ነፋስ ልኮ ካናወጣቸው በኋላ ድንበር አላፊ የሆነ ድምፅ በጅብሪል አማካይነት አስተጋብቶ የፊተኛይቱን የአድ ህዝቦች ከነ ከተማቸው አወደማቸው። ያቺው ከተማ በመክሰፍቱ አማካይነት ወደ ከርሰ ምድር በመቀበሯ ያለምንም ፍንጭ ጠፍታ መቅረቷን ዑለሞች ያትታሉ። አላሁ አለም። አላህ ስለዚህ ክስተት እንዲህ ይላል። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም። በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ወልፈጅር በጎህ እምላለሁ፣ ወለያሊል አሽር በ10 ሌሊቶችም፣ ወሸፊዕ ወልወትር በጥንዱም በነጠላውም፣ ወለይል ኢዛ የስር በሌሊቱም በሚሄድ ጊዜ፣ ሀል ፊ ዛሊከ ቀሰመን ለዚ ሂጅር በዚህ መሐላ ለባለ አእምሮ ታላቅ መሐላ አለበትን። አለም ተረ ከይፈ ፈዐለ ረቡከ ቢአድ ጌታህ በአድ እንዴት እንደሰራ አታውቅምን? ኢረመ ዛቲል ኢማድ በኢረም በባለ ረዣዥሚቱ አዕማድ፣ አለቲ ለም የኽሉቅ ምስሉሃ ፊል ቢላድ በዛች ብጤዋ በአገሮች ውስጥ ያልተፈጠረ በሆነችው። ሰደቀላሁል ዐዚም። ሱረቱል ፈጅር። የጎህ ምዕራፍ
ይህ የፊተኛይቱ አድ መክሰፍት ነው። ምንጭ ቁርአኑል ከሪም አልቢዳየቱ ወኒሃያ ለኢብን ከሲር አልካሚል ፊ ታሪኽ። አላህ ያጠፋት የአድ ህዝቦች ዋና ከተማ የነበረችው የኢረም ከተማ ታሪክ ይህን ይመስላል። የዛሬን በዚህ አበቃን። የአላህ ፍቃድ ሆኖ በሌላ ፕሮግራም እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።